ባንክ ባዘጋጀው የስራ ፈጠራ ውድድር ሲራራ አዋርድ ላይ የተገናኘ ነውና ምን ይዘህ እንደመጣህ በመናገር እስቲ እንተዋወቅ። ኦኬ፣ በመጀመሪያ ስሜ ኢብራሂም አሊ አብደላ እባላለሁ። የተወለድኩት በኦሮሚያ ክልል በምዕራብ ሸዋ በአኮቲቤ ሽቡካ የምትባል ትንሽ ከተማ ላይ የተወለድኩት። አሁን የምኖረው ወደ አሸዋ ሜዳ ሸገር ሲቲ ነው። ይዤ የመጣሁት የሀገሪቱ አንጋፋው ችግርን መፍትሄ ይሆናል ብዬ ያሰብኩት የውሃ አወጣጥ ነው። ከዚህ በፊት ውሃ በትላልቅ ማሽን ነበር የሚወጣው። አሁን ላይ ግን እኛ ባመጣነው ፈጠራ 40-50 ሺህ ብር በማይሞላ ማቴሪያል አንድ ቦታል ሰልጥነን ማውጣት የሚችል ፕሮጀክት ይዘን መተናል ማለት ነው። በጣም አሪፍ። የተገናኘ ነው የሀሳብህን የስራ ፈጠራ ሀሳብህን ለዳኞች ካቀረብክ በኋላ ነውና ውድድሩ እንዴት ነበር? እንዴት አገኘኸው? ውድድሩ እውነት ለመናገር በጣም ማሻአላህ ነው። አልሐምዱሊላህ ብያለሁ። በጣም ያስደስታል። የመጀመሪያ ነው ሀገር አቀፍ በባንካችን የተዘጋጀው የስራራ አዋርድ ነው የሚባለው። እዚህ ላይ ተሳትፌ እኔም ከ20ዎቹ ውጭ በመገኘት ዛሬ ላይ የራሴን ውድድር ኢንተርቪው አድርጌ